ከዚህ በፊት በገና ተጫውቼ አላቅም። ሁልጊዜም በጣም ከባድ ይመስለኛል። ግን ለሚቀጥሉት 7 ቀኖች በገና ለመማር ሞክራለሁ። ምንም ልምምድ የለኝም፣ ኤክስፒሪየንስም የለኝም። የ7 ቀን ስራ ብቻ እና ምን ያህል እንደተማርኩም አሳያችኋለሁ። አሁን ልጫወት ሞክራለሁ። እኔ እንጃ ምንም አይዲያ የለኝም እንዴት እንደሆነ። እንደዚህ አይደለም አውቃለሁ። የሆነ በአንድ እጃቸው ነው የሚጫወቱት፣ ግን እጆቼ የት እንደሚሆኑ ምናምን አላውቅም። ዝም ብዬ ሞክራለሁ። ወደ ታች ይደፋለሁ ነው፣ ግን ድምፅ የለውም። የኔ በጣም ድምፅ መኖር አለበት። ይሄ ድምፅ የለውም። እነዚህም አሉ፣ እነዚህም አሉ። እነዚህ ይታያሉ ከሆነ ምን እንደሆኑ አላውቅም፣ ግን አሉ። ጥቁር፣ ነጭ 10 ነው ያሉት። 1 2 3 4 5 6 7 8 9 በጣም ደስ ይላል መልኩ ምናምን። ይሄ ነው ደስ ይላል ነው። ይሄ ብችል ደስ ይለኛል፣ በጣም ደስ ይለኛል። ድምፁ ሰላም እንደሚሰጥ አውቃለሁ እና ሰላም ላይክ እድሜ እንደሚያረዝም ሰምቻለሁ። ግን በገና ላይ ከባድ ይመስላል ስታየው ሲጫወቱት። ላይክ መዝሙርም መሸምደድ እንዳለብህ፣ ዝም ብሎ ብቻውን አይጫወትም። መዝሙርም ማለት አለብህ። ቴንክስ ቱ ዲስ ጋይ ዩቲዩብ ላይ ሁሉ ነገር ለቆታል፣ እንዴት እንደሚማር። ቅድስት ድንግል ማርያም ምሳሌ ነው። በሁለተኛ ቀኔ ደግሞ እንደምታዩት ቪዲዮውን እያየሁት ነበር። ዩቲዩብን በደንብ ደጋግሜ እያየሁት ነበር እና ስለ ገመዶቹ እና ስለ ትርጉሙ ሚስጥሩን እየተማርኩ ነበር እና እንዴት እንደምትደረድር እጆችህን፣ ጣቶችህን የት እንደሚሆኑ እሱን በደንብ እየተማርኩ ነበር ማለት ነው። ሶ ይሄ እንደምታዩት ዩቲዩብ ቪዲዮውን ይሄኛው ነው ያየሁት ያለው እኔ። ሶ በሁለተኛ ቀኔ ደግሞ እንደዚህ ገናውን አስተካከልኩት፣ ላይኑን አስተካከልኩት፣ ድምፅ እንደሚያወጣ አረኩት። በቪዲዮውን አይቼ ራሴን አስተምሬ በገናውን ድምፅ እንዲያወጣና ለመለማመድ እንዲያበቃኝ አረኩት። ግን ያየሁት ነበርና ምን አለ፣ ይሄኛው ድምፁ ለማውጣት ይሄኛው ወደ ላይ ትንሽ መሆን አለበት። አሁን አይሰማም አይደል? ይሄኛው ግን ትንሽ መንካት አለበት፣ ይሄ ጫፉን ማለት ነው። ሶ ላይክ when it vibrate ሲያደርግ ይሰማል። ይሄኛውም እንደሱ ማለት ነው። የኔ የተሳስተዋል እንደሱ ሲያደርግ። በሶስተኛው ቀኔ ደግሞ በደንብ ከመለማመድ የተነሳ ላይክ ጀርባዬ ስላመመኝ አልጋዬ ላይ ሆኜ ነው እያጠናሁት ያለው። ከዛ ደግሞ ላይክ ፊልምም ያየሁ ነበር። ከዛ ለ2 ሰዓት ነው ያደረኩት። በጣም ነው እጄ ያመመኝ። ኤኒዌይ በአራተኛ ቀኔ ደግሞ እንደዚህ ቆሜ ነው እየተለማመድኩ ነበር። ትንሽ ቀየር ለማለት በጣም ይደብርሃል። ይሄ መደጋገሙ በጣም ድብርት አለው። አልችለውም የሚል ሀሳብ ይመጣል። ግን ቆሜ ትንሽ ለራሴ ለመሸወድ ብዬ እዚህ ቀን ያስተካከልኩት ነገር ገመዱን በደንብ አይደለም የምትመታው፣ ስሙዝ ነገር ነው ማድረግ ያለብህ። እቺም ልጅ ሳያት ላይክ በጣም ነው የተገረምኩት እና ከሷም ሞቲቬት አድርጋኛለች። መዝሙሩን እየሸመደድኩት ነው ባለኝ አቅም። በቅድም ጽፌው ነበር መዝሙሩን። እዚህ ጋር አለ እንደምትሄደው በጌቴ ሴማኒ ባትክልቱ ቦታ በጌቴ ሴማኒ ባታክልቱ ቦታ ለእኛ ሲል ጌታችን። በስድስተኛ ቀኔ ደግሞ እነዚህ ቁጥሮቹን በደንብ ደጋግሜ የሞከርኳቸው ነበር። ከዛ ደግሞ ከመዝሙሩ ጋም እያልኩት ነበር። ግን ከሁሉም ከባድ የምለው ይሄ ፓርት ነው። 7ኛው ቀን ላይ ነው ያለሁት። በጣም ብዙ ጊዜ ትሬን አድርጌያለሁ። በቪዲዮም ያልተቀረጸ ብዙ ጊዜ ተለማምጃለሁ። አንደኛ ቪዲዮ ላይ ያላልኩት መጀመሪያ ላይ ኮፍያ አድርጌ ነበር እና በገና ስትጫወት ኮፍያ አይደረግም። ሶሪ። ሁለተኛ ነገር ደግሞ በገና ንዋየ ቅዱስ ስለሆነ
ነጠላም ማድረግ አለብህ። አሁን ነጠላዬንም አረጋለሁ፣ ኮፍያዬንም አውልቄዋለሁ። ከሁለተኛው ቀን ጀምሮ ቤዚክሊ ነጠላም አረጋለሁ። አሁን ክብር ለበገናው ክብር ለመስጠት ነው። በአትክልቱ ቦታ ለእኛ ሲል ጌታችን በዓለም ተንገላታ፣ በዓለም ተንገላታ። አዳምና ሔዋን ባጠፉት ጥፋት፣ አዳምና ሔዋን ባጠፉት ጥፋት እኛም ነበረብን የዘላለም ሞት፣ የዘላለም ሞት። መስቀል ተሸክሞ ሲወጣ ተራራ፣ መስቀል ተሸክሞ ሲወጣ ተራራ። ይገርፉት ነበረ ሁሉም በየተራ፣ ሁሉም በየተራ። ድንግል አልቻለችም እንባዋን ልትገታ፣ ድንግል አልቻለችም እንባዋን ልትገታ። እያየች በመስቀል ልጇ ሲንገላታ፣ ልጇ ሲንገላታ። ከዚህ የተማርኩት ነገር በበገናው በ7 ቀን ማስተር ማድረግ አይቻልም፣ በ7 ቀንም ይቻላል በገና ለመጫ። እንደኔ በገና ያላችሁ ሰዎች ቤታችሁ የተቀመጠ የኔ አሁን ለወራት ነው የተቀመጠው፣ አልነካሁትም ከመጣ ማለት ነው። 7 ቀን ብትሰጡት ለራሳችሁ በቀን 1-2 ሰዓት ሰጣችሁ ብትለማመዱት በጣም ቀላል ነው እና በገና በጣም ደስ ይላል፣ በጣም ደስ ይላል፣ ያዝናናል እስከምትለምዱት ድረስ ነው። ለመዳችሁት በኋላ በጣም ደስ ይላል። ኢትስ ዘ ቤስት ትረስት ሚ። በጣም አመሰግናለሁ ይሄ ቪዲዮ ስላያችሁት። ቼክ ማይ ቻናል። እናንተ የሁሉ ቪዲዮ ሰርቼ አንድ ብቻ ሰብስክራይበር ከማን ጋይስ በጌቴሴማኒ በአትክልቱ ቦታ፣ በጌቴሴማኒ በአትክልቱ ቦታ